በዚህ 6 ዓመት ራስ ላይ መስራት ከጀመርክበት ጊዜ ጀምሮ እስካሁን መሃል ላይ ደወረስት የምትለው ታይ ምን ነበር? ፊውቸር ኤክሰንስ ጀመር ነው። ፊውቸር ኤክሰንስ ጀመር ስለሚገርም በወቅቱ ቤት መገዛበት መኪና መገዛበት ብር ነበረኝ። እኔ ደግሞ በኢንቨስትመንት አምናለሁ። ሶ ፊውቸር ኤክሰንስ ኢንቨስት አደረኩት የነበረኝን ገንዘብ ማለት ነው። ሙሉ በወጭ ቀጠርኩ። አፑ ተገነባ። ስቀጥር 15 ምናምን መምህሮች ነው የቀጠርኩት። ከነሱ ውስጥ 1500 ሰው አወዳድሬ ምናምን ነው ቤስት የሚባሉ መምህር ለማግኘት። በዛ ወቅት ነበር ደግሞ ያገባሁት። ሰዎችም አብረው እንዲያግዙኝ ምናምን አስቤ ነበረ። አልተሳካም። የራሴን ነገር ነው ሙሉ ያወጣሁት። ዘን ኤክስፔክቴሽን አለ እንዳልኩ አለቀ ጨረስን። ላውንች አደረገ። ማስተዋወቅ ጀመርኩኝ ምናምን ፕሮሞት ማድረግ ጀመርኩኝ። ግን በቃ ኤክስፔክቴሽኔን ሚት የሚያደርግ አይደለም። ተው 1% ሚት አላደረገም እና ደሞስ በቃ ዲፕሬሲንግ ሞመንት ነበር። ከሀገር መውጣት አስቤ ነበር። እዛ ደግሞ ባለቤቴ ደግሞ ልትወልድ ስትል ታመመች። በጣም እርግዝናው ሲመጣ በጣም አመማት እና እሱ ደግሞ ይበልጥ ከባድ ሞመንት ነበር። በዚህ 6 ዓመት ራስ ላይ መስራት ከጀመርክበት ጊዜ ጀምሮ እስካሁን መሃል ላይ ደወረስት የምትለው ታይ ምን ነበር? ፊውቸር ኤክሰንስ ጀመር ነው። ፊውቸር ኤክሰንስ ጀመር ስለሚገርም በወቅቱ ቤት መገዛበት መኪና መገዛበት ብር ነበረኝ። 3-4 ዓመት በፊትና በቃ እኔ ደግሞ በኢንቨስትመንት አምናለሁ። ስለ ቢዝነስ በቃ በጣም ኦብሰስድ ነኝ። ለምሳሌ ለምን ኦብሰስድ እንደሆንኩ ልንገርህ። ፒተር ቲልን ካወቀው የፔፓል መስራች ቢሮዬ የሆነ ወጣት ልጅ መጥቶ ፒች አረገልኝ ምናምን አዲሱን ፈጠራውን ምናምን። ከዛ ደስ አለኝና 500,000 ኢንቨስት አደረኩበታለሁ። ከዛ ያ 500,000 ከ10 ዓመት በኋላ 1 ቢሊዮን ሆናል። ምን ማለት ነው? 500,000 ማለት አሁን ባጃጅ ነው 500,000 የሚገዛላ። ያ ባጃጅ ግን ከሆነ ዓመት በኋላ ቢሊዮን ይሆናል እንዴ? ይሸጣል እንዴ? አይሆንም። ከቢዝነስ ውጪ ገንዘብን የዚህን ያህል መልቲፕላይ የሚያደርግ ነገር የለም። 500,000 ለ1 ቢሊዮን የምታካፍለው ካልተሳሳትኩኝ ቁጥር ላይክ 2000 እጥፍ እንደማለት ነው። 2000 እጥፍ ማለት 2000 እጥፍ ማለት አይሉን ወርድ እንዴት አድርጌ እንደምገልጽ መሬት ብትገዛ በ500,000 ብር በሚሊዮን ብትገዛ ቢሊዮን አይሆንም። ከቢዝነስ ውጪ እንደዚህ ነገር ሊያሳካል ይችላል። ማለት ያ ካምፓኒ ፌስቡክ ላይ ነው ኢንቨስት ያደረገው ፒተር ቲል እንትና ላይ ማለት ነው። ማርክ ዘከርበርግ ላይ ማለት ማርክ ዘከርበርግ ላይ አርሊ ስቴጅ ላይ ኢንቨስት ካደረጉ ሰዎች አንዱ ፒተር ቲል። ሂዝ በጣም ባይዘው እነዚህ ፔፓል ማፊያ የሚባሉት ያር ደሞስ በቃ እነ ሊንክድኢንን የሰሩት ቴስላን የሰራው ኢሎን መስክ የዛ አባል ነው። እነማን ናቸው ዋትስአፕን የገነቡትና በጣም የሚገርም ማፊያ ቲም ነው። ማፊያ ያስባለው ያው ሰክሰስፉል ዋይልድ የሆነ ሰክሰስ ስላላቸው ነውና እነዚህ ነገሮች ሳነብ ሚሊዮነር ፋስት ሌን የሚለውን መጽሐፍ ሳነብ በቃ ይሄ ቢዝነስ ነገር ላይ ኢግናይት እንዲያደርግ የቢዝነስ ማይንድ ሴትን ኢግናይት የሚያደርጉ ነገሮች ስታይ እኔ በፍጹም ቤት አልገዛም መኪና አልገዛም ነው የምትለው። ላይክ the worst investment ናቸው። አዘ ኢንቨስትመንት አዛና ሴት ሊሆን ይችላል ግን አዘ ኢንቨስትመንት ሶ ፊውቸር ኤክሰንስ ኢንቨስት አደረኩት የነበረኝ ገንዘብ ማለት ሙሉ ሰዎች ቀጠርኩ። አፑ ተገነባ። 15 ምናምን ገና ያስቀጥር 15 ምናምን መምህሮች ነው የቀጠርኩት። ከነሱ ውስጥ 1500 ሰው አወዳድሬ ምናምን ቤስት የሚባሉ መምህር ለማግኘት አፕሊኬሽን ራሱ ዴቨሎፕ ለማድረግ ብዙ ርቀት ይቻላል። ዴቨሎፐሮችን ሳወዳደር ጊዜ ወስዶብኛል እና ኮስት የሚያደርግ ነገር አለ። የቢሮ ኮስት አለ ምናምን፣ የሰዎች ላይ የምታወጣው ነገር አለ ምናምን፣ ኤክስፔክቴሽን ደግሞ የሚባል ነገር አለ። ዞን አፕ ወጣ 1 ዓመት ተለፍቶበት ባይዘ አር&ዲ ላይ ደግሞ 2 ዓመታት ብቻ ሪሰርች ኤንድ ዴቨሎፕመንት ማስተርስ እየሰራው ስለ ኢትዮጵያ ትምህርት እንዴት ወደ ቢዝነስ መቀየር ይችላል፣ እንዴት የእውነት ደግሞ ችግር ፈቺ ሊሆን ይችላል የሚለው ጊዜያቶች ይችላል። ታዲያ ሁሉ ነገር ኢንቨስት አድርጌያለሁ። ከዛ በዛ ወቅት ነበር ደግሞ ያገባሁት። ሶ ሌላ ኃላፊነት አለ። ትዳር የሚባል አዲስ ልምምድ አለ። ላይፍ ገባ እስከዛሬ ከራስ ጋር ይኖርኮ አሁን ደግሞ የምታውቀው ከሚመስል ግን ከማታውቀው ሰው ጋር ነው። ትዳር እንደዛ ባይዘ 2 ዓመት 3 ዓመት እኔ 5 ዓመት ቆይተናል በፍቅር። ሌሎች ሰዎች 10 ዓመት ሊቆዩ ይችላሉ። አብረህ መኖርና ግን በፍቅር መቆየት ይለያያል። አንድ ቤት ውስጥ 2 ጭንቅላቶች ሲገናኙ የተለየ ነገር ነው የሚፈጠረው። ዋይልድ የሆነ ነገር ሶ እሱ አለ። በዚህ ኤርሊ ስቴጅ የሆነ ቢዝነስ አለ። ማንም ሲድ ፈንድ አላረገኝም። ማንም ሞክሬ ነበረ ሰዎች ሼር እንዲያደርጉኝ ምናምን ወጪው ትልቅ ስለሆነ እኔ አሁን ያወጣሁት እኮ ትንሽ ይሄ ነው። 100 ሚሊዮን ይዘው ይገባዋል ኤርቴክ ላይ እዚህ ኤጁኬሽን ቢዝነስ ላይ ግን ፌል አድርገው በ5 ዓመት ወጥተዋል። እና ሰዎችም አብረው እንዲያግዙኝ ምናምን አስቤ ነበረ። አልተሳካም። የራሴን ነገር ነው ሙሉ ያወጣሁት። ዘን ኤክስፔክቴሽን አለ እንዳልኩ አለቀ ጨረስን። ላውንች አደረገ እና ማስተዋወቅ ጀመርኩኝ ምናምን ፕሮሞት ማድረግ ጀመርኩኝ። ግን በቃ ኤክስፔክቴሽኔን ሚት የሚያደርግ አይደለም። ተው 1% ሚት አላደረገም። ቢኮዝ እኔ 500,000 ሰው ያየኛል ዩቲዩብ ላይ በዛው 500,000 ሰብስክራይበር ነበር እና እዛ 1% እኮ ጆይን ቢያደርግ እኮ ይሄን ያህል ቢከፍል እኮ የሚል ካልኩሌሽን ሰርቼ ነው የገባሁት። ኦፍ ኮርስ ግን ያው የምትጠቀማቸው የቢዝነስ እንትኖች ይኖራሉ። ላይክ
መታገስ እንዳለብህ በደንብ ማርኬት ማድረግ እንዳለብህ ፕሮዳክት ላይ ፕራይስ ላይ ፕሌስመንት ላይ ፕሮሞሽን ላይ መስራት እንዳለብህ ብዙ ነገር ላይ ይሄ ማርኬቲንግ ሚክስን ጨምሮ ከዛ ደግሞ ሌላም ስራው ላይ ምናምን በደንብ እንትን ማለት እንዳለብህ ይገባሃል ግን ምንም ኤክስፔክቴሽንን ሚት የሚያደርግ ነገር አልገጠመኝምና ደሞስ በቃ ዲፕሬሲንግ ሞመንት ነበር ከሀገር መውጣት አስቤ ነበር ላይክ ትዳር ላይ ስለሆንኩኝ ደግሞ ገባ እሱም ከባድ ነው ከዛ ደግሞ ባለቤቴ ደግሞ ልትወልድ ስትል ታመመች በጣም እርግዝናው ሲመጣ በጣም አመማት እና እሱ ደግሞ ይበልጥ ከባድ ሞመንት ነበር ላይክ ክረምት ላይ ነበር በቃ አይ ዶንት ኖ ላይክ ሁሉ ነገር ተመሳ ኢንስፓየር ኢትዮጵያ ላይ ቪዲዮ መልቀቅ አቆምኩኝ ቢኮዝ የሆነ ሰዓት ፎከስ ማድረግ ነበረብኝ ቢዝነሱ ላይ ላይክ እያወራው እስከመቼ እኖራለሁ ምናምን ብዬ ነው ራሴን እንትን ብለው ገባ ቢኮዝ በቃ የቢዝነስ ማይንድ ሴት ኢግናይት ሲያደርግ ማውራትን ቁም ነገር ማድረግ ታቆማለህ እኔ ስልጠና ስሰጥ ላይክ አይ ዶንት ኖ በአመት ማገኘውን ገቢ በአንድ ቀን ላገኘው እችላለሁ ስልጠናዎች ላይ እንደዚህ እንትኖች ስጋበዝ ለድርጅቶች ምናምን በተለይ ሊደርሺፕ ማስተርስ ከሰራው በኋላ ለትልቅ ድርጅቶች ስልጠና ሰጥ ነበር እና እሱን ሁሉ ተውኩት ቢኮዝ በቃ ፎከስድ የሆነ አፕ ነው የምሰራው ያ ጥፋት ነበረ ገባ የሆነ ሳይድ ኢንካም እያመጣ ባላንስ እያደረክ መሄድ ነበረብህና ሜንቶር ምናምን አላስቀመጠ ቴክኖሎጂ ላይ ያለ ወይ እንደዚህ አይነት ለርኒንግ ፕላትፎርም ላይ እየሰራ ያለ ሰው ዳስ አንድ ጥፋት ግን እውነቱን ስነግርህ ላይክ ሜንቶሬ እንዲሆን የምፈልጋቸው ዋይሴ ኮምቢኔተር ላይ ያሉ ዓለም ላይ ነምበር 1 ሲድ ፈንድ የሚያደርጉና ይሄ ስታርታፖችን ቢልድ የሚያደርጉ እንትኖች ናቸው ላይክ 500 ቢሊዮን ምናምን ይሆናል ካምፓኒው ቫልዩ ትልልቅ ድርጅቶች እነሱ ናቸው ያዋለዱት ማዋለድ ነው የሚባለው ላይክ ስለዚህ እነሱ ጋር ነበር እየሞከርክ ነበር እነሱን አይ ነበር በደንብ እነሱ ሜንቶሬ ነበሩ ላይክ ዲጂታል ሜንቶር ማለት ዲጂታል ሜንቶር ባለው ማለት ቪዲዮአቸውን በደንብ ያለው ፊዚካል ሜንቶር አልነበረም እውነቱን እኔ ፊዚካል ራሱ እኔ እንዴ ጎበዝ አይደለሁም ላይክ ለሰዎች እንደማወራው በጣም ፈጣን ተግባቢ ሰው አይደለሁም ግን ያስፈልገኝ እንደነበር አውቃለሁ አሁን ሳስበው የሚያስፈልጋል ከሁሉ በላይ ግን ሰፈሪንጉ ፐርሰናል መሆኑ ጥሩ ነው ብቻዬን ሰፈር ማድረግ ጥሩ ነው ምክንያቱም የሆነ ሰብረህ እንድትወጣም ያደርጋል እና ላይክ እነሱን አይ ነበር እውነቱን ስነግርህ አርቲክሎች አነብ ነበር ያው እንደ ሮለር ኮስተር ነው ዝቅ ልትል ትችላለህ ቀስ ያለ ደግሞ ይመጣል ሞመንተም እስክትገባ ነው ምንም ነገር ባይዘው አሁን በዚህ ሰዓት ሰፈር እያደረገ ያለ ሰው በቢዝነስ ይሆናል በላይፍ ይሆናል በትዳር በኑሮ ምናምን አለች እቺ ወቅት አለች በቃ የሆነ ኢንዲዩር የምታረግባት መጽናት ያለብህ መታገል ያለብህ ወቅት አለች በቃ ላይክ እና ዝም ብለህ የምታሳልፋት በተቻለ አቅም ሪፍሌክት እያደረክ የሆነውን ነገር እያየህ ሀፕን እንዳያደርግ ደግሞ እየተማርክበት እኔ ደስ የሚለኝ ወደ ኋላ እየሄድኩኝ ከራሴ ጥፋት ለሰን ውስጥ አልደግመውም እላለሁ እና አሁን እማርበታለሁ ገባ እና ግን የሆነ ይደራረብብሃል ደግሞ ፈተና ሲመጣ ደግሞ አንዴ ነው አይ ዶንት ኖ ዋይ እና የእሷም የባለቤቴ መታመም የቢዝነሱ እንደጠበቅኩት አለመሆን ፋይናንሻሊ ስትራግል ውስጥ መግባቴ ምናምን ቢሮ ዘጋው ቦሌ ነበረ ሰፊ ቢሮ ትልቅ ስቱዲዮ ገንብተን ኮርሱን ፕሮዲዩስ ለማድረግ ምናምን በቃ ተደራረበና ያ ወቅት ደግሞ ሃርደስት ፓርት ነበር